የዘመን ገበያ ምን ሲስተምን ይዟል ብላችሁ ከጠየቃችሁኝ 5 ዋና ሲስተሞች አሉት። የመጀመሪያው የመርቻንቱ ፖርታልና አፕሊኬሽኑ ነው። ሁለተኛው ደንበኛው የሚገዛበት ነው። እንደዚሁም ሶስተኛው ደግሞ የሎጂስቲክ ኩባንያው ቀደም ብዬ ጠቀስኩትን ማኔጅ የሚያደርግበት ነው ማለት ነው። የነጋዴውንና ደንበኛውን የሚያገናኝበት፣ መረጃውን የሚወስድበት፣ ትራክ የሚያደርግበት። ዲስፓቸሩ ደግሞ እንደዚሁ ሌላኛው ሲስተም ነው፣ አፕሊኬሽን ነው ማለት ነው። እነዚህን ሁሉ ደግሞ ግብይት ስርዓት ስናደርግ ከበስተጀርባ ሆኖ ሲስተምን የሚቆጣጠር አካውንት የሚፈጥር ማኔጅ የሚያደርግ የሚረዳ ደግሞ የሲስተም አድሚኒስትሬሽን ፖርታል አለ። ስለዚህ ሲስተሙ ኮምፕሬሄንሲቭ ነው ብለን ልንወስደው የምንችል ዛሬ ስንጀምር ምንም ያልተጓደለ ከሲስተም ፐርስፔክቲቭ ሁሉም ነገር አለው ማለት ነው። ስለዚህ ከነጋዴዎች ከአምራቾች የሚጠበቀው ምርታቸውን አስገብተው በቃ ፎቶውንና ፕራይሱን ሌሎች መረጃዎችን ማስገባት ብቻ ነው፣ አለቀ። እንደሱ ስታደርጉ ቨርቹዋል ስቶር ኖራችሁ ማለት ነው። ሳትከራዩ ሳትሉ ምናምን ቀለም ሳትቀቡ ሳትገነቡ ማለት ነው። ስለዚህ በቀላሉ ቨርቹዋል ስቶር ብቻ አይደለም የሚኖራችሁ፣ ደግሞ በዛኛው ኢንድ ደግሞ ደንበኛው ስለሚያየው ቨርቹዋል ሾፕም አላችሁ ማለት ነው አይደል? ስለዚህ በቀላሉ እንደዚህ ማኔጅ የምናደርግበት ሲስተም ነው ይዘንላችሁ የመጣ ነው። እነዚህ ሲስተሞች እያንዳንዳቸውን ፕሮዳክቱ እንዴት ማኔጅ እናደርጋለን፣ ምን ፊቸሮች አሉት፣ እንዴት ይሰራል የሚለውን ላይቭ እንድታዩት እንወዳለን። እሱን እናያለን ማለት ነው። የደንበኛችን አፕሊኬሽንም በቀላሉ ከቴሌብር ሱፐር አፕ ላይ ሆነን በርከት ያሉ ወደ 13 የሚሆኑ የፕሮዳክት ካቴጎሪዎች አሉ። እነዛን እያየ አማርጦ የሚፈልገውን ነገር የሚገዛበት ነው። እንደዚሁም የሎጂስቲክ ፕላትፎርሙ ኦርደር ማኔጅመንት እና ሌሎችን ጨምሮ ማኔጅ የምናደርግበት ፕላትፎርም ይኖረናል ማለት ነው። ዲስፓቸሩም በቀላሉ ደንበኛው ጋር ሲሄድ ደግሞ በእጁ ባለችው ስልክ አፕሊኬሽን ተጠቅሞ ቅድም የጠቀስኩላችሁ እንግዲህ ስማርትፎን፣ ኢንተርኔት ፔኔትሬሽን፣ ኢንተርኔት ተጠቃሚ ቁጥር የሚለው ሁሉ ትርጉም የሚሰጠው እንዲህ አይነት ነገሮችን ስናመጣ ነው። ስለዚህ ተደራሽ የምናደርገው እንደዚሁም የዲስፓቸር አፕ ይኖረናል ማለት ነው። ወደ 14 የሚሆኑ የፕሮዳክት ካቴጎሪ አሁን ላይ አስገብተናል ማለት ነው። ከዕለት ተዕለት አስቤዛ ጀምሮ ግሮሰሪ ጀምሮ እስከ ቤት እቃዎች ጭምር አሁን ላይ አስገብተናል። በመካከላችን እንግዲህ በርካታ የዚህን የዘመን ገበያን መጀመር በጣም ያደመቁልንና ልንጀምር ነው ብለን ኮሚኒኬት ስናደርጋቸው በደስታ ለራሳችንም ለሀገራችንም የኢኮኖሚ እድገት ፓርት ኦፍ ዲስ እንሆናለን፣ የዚህ አካል እንሆናለን ብለው የገቡ በርከት ያሉ ወደ 40 የሚሆኑ ተቋማቶች አሉ። እንደምታያቸው እርሊ አዳፕተር የምንላቸው በኋላ የእነሱንም ምርቶች በስልካችሁ የምታዩት ይሆናል ማለት ነው። በቀጣይ እንግዲህ ዛሬ በይፋ ካስጀመርንበት ጀምሮ እንግዲህ ሌሎችም ይህ መረጃ ሲደርሳቸው ቶሎ እንደሚቀላቀሉን ተስፋ እናደርጋለን። ምን እንጠብቅ ታዲያ? ዘመን ገበያ በቀጣይ ምን ይዞልን ይመጣል ካላችሁ ብዙ ጊዜ ኢትዮ ቴሌኮም የ5G አገልግሎት በየከተማው አናውንስ ሲያደርግ ከሚናገራቸው ነገሮች አንዱ የቨርቹዋል ሪያሊቲ አጉመንትድ ሪያሊቲ እናነሳለን እና ይሄ ነገር ግን የእውነት ኢትዮጵያ ውስጥ ተግባራዊ የሚደረግ ነው ምናምን ብለው ብዙዎች ይጠይቃሉ። የጠየቃችሁን በመካከልም ትኖራላችሁ። እንግዲህ ዘመን ገበያ ቀጥሎ የሚኖረው ፊውቸር የሚሆነው ቤቴ ቁጭ ብዬ የምገዛውን ልብስ ፊቲንግ ሩም መሄድ ሳይኖርብን ማለት ነው እዚሁ ቴክኖሎጂ ተጠቅመን ቼክ አድርገን እንገዛለን ማለት ነው፣ እንደው ለማሳያህል። ስለዚህ በአይ ቴክኖሎጂ የሚደገፍ ይሆናል። ሌሎች አድቫንስድ የሆኑ ቴክኖሎጂዎችን ደግሞ እንደዚሁ አታች እናደርግለታለን ማለት ነው። ሌላው ትልቁና በጣም መሰረታዊ የሆነ ጉዳይ ደግሞ ቀደም ብዬ እንደጠቀስኩት በኢትዮጵያ የሚሰራ ሁሉን አቀፍ የሆነ የዲጂታል ማርኬት ፕሌስ ነው። እውነት ነው። ነገር ግን ደግሞ በቀጣይ የምናልመው ብዙም ጊዜ ፈጅብናል ብለን አናስብም። ዋናው ግን የእናንተ መግባት ገበያውን ማድራት ነው ወሳኝ የሚሆነው ወደ ዓለም አቀፍ ገበያና ከዚህ ጋር ዓለም አቀፍ ከሆኑ ኢኮሜርስ ጋር አታች ማድረግ ነው። ስለዚህ ዓለማችን ምርትና አገልግሎቶቻችን የምንላቸው በተለይ ለውጭ ገበያ ዝግጁ የሆኑና ተፈላጊ የሆኑ ምርቶቻችንን በቀላሉ ኤክስፖዝ ልናደርጋቸው እንፈልጋለን ማለት ነው። እሱንም ኢትዮ ቴሌኮም ይሰራል ያመቻቻል ማለት ነው። ይሄ ፕላትፎርም በሰፊው በጣም አስተማማኝነቱ የተረጋገጠለት በነገራችን ላይ ከሚኒስትሪ ኦፍ ኢኖቬሽን ፈቃድ አግኝቶ እንደዚሁም ከንግድና ቀጠናዊ ትስስር በተመሳሳይ ከኢንሳም ደግሞ ቴክኖሎጂ ያለበትን ተፈትሾ ደህንነቱም የተረጋገጠ መሆኑን በዚህ አጋጣሚ ልገልጽላችሁ እወዳለሁ።